ባህል አንድ ህዝብ በማህበራዊና ኢኮኖሚያዊ መስተጋብሩ የሚፈጥራቸው ቁሳዊና መንፈሳዊ እሴቶቹን ለቀጣዩ ትውልድ ለማስተላለፍ የሚጠቀምባቸው ዘዴዎች ድምር ውጤት ነው። የምረቃ ስነ ስርዓቱ ከሚንቄ ቤተሰብና ተወላጆች ባለፈ የብሔሩ ተወላጆች በአንድነት ተሰባስበው በባህል ሽማግሌዎች የሚመረቁበት፣ መልካም ምኞታቸውን ለፈጣሪያቸው የሚያደርሱበት በሀዲያ ብሔር ዘንድ የሚከናወን ባህላዊ እሴት መሆኑን የብሔሩ ባህል ሽማግሌዎች ይናገራሉ። በብሔሩ አጠራር ሞል ማስሻ ተብሎ በሚጠራው በዚህ ባህላዊ የምረቃ ስነ ስርዓት ቤተሰብና ዘመድ አዝማድ ለሽማግሌዎቹ ስጦታ አዘጋጅቶ እናቶች ወጭታ የተሰኘውን ባህላዊ ምግብ አሰናድተው ምርቃት የሚቀበሉበት ባህላዊ እሴቱና ትውፊቱ የሚጎላበት ጭምር ነው። ዳኛ ብርሃኑ ጡሞሮ የሌሞ ማህበረሰብ የባህል ዳኛ ሲሆኑ የባህላዊ ምርቃቱ ዋናው ዓላማ በህዝቦች መካከል መቀራረብና አንድነት እንዲጎለብት ማድረግና ሀገራዊ የሆኑ የሰላም እሴቶችን ማጠናከርን ታሳቢ ያደረገ ነው ብለዋል። አንድነቱ እየተጠናከረ ልማቱ እየተጠናከረ ሲሄድ ሀገር ትገነባለች። አንድነት ከታች ነው የሚጀምረው። ከጎረቤት ይጀምራል፣ ከሰፈር ይጀምራል፣ ከይትር ይጀምራል፣ ከቀበሌ ይጀምራል። የኛ እዚህ ባለነው አንድነት በአገር አቀፍ ላይ ያለውን ችግር ደርሰን መፍታት ባንችል ሰላም እንዲፈጠር ልመናችንንም የምናቀርብበት ስብሰባ ነው። አንደኛ ህዝቡን ወደ ሰላም እንዲመጣ ምክክር ማድረግ ነው። ሁለተኛ እግዚአብሔርን መጠየቅ ነው። ሶስተኛ ከመንግስት ጋር አንድ በሆነ አቅጣጫ የማደግና የመሰብሰብ እድል እንደሚኖር አድርገን ነው እየተመካከረን ያለ። ሌላኛው የሀገር ሽማግሌ መቶ አለቃ ታደለ ባፌ በበኩላቸው እንደዚህ አይነቱ ባህላዊ የምርቃት ስነ ስርዓቶች ወጣቱ ትውልድ የቀድሞ አባቶችን መልካም ምግባር በመከተል ሀገር ወዳድና የራሱን ባህል በተገቢ እንዲያውቅ ይገዛው የላቀ ነው ብለዋል። የዚህ ባህል ትልቁ ፋይዳው ምንድነው? በቀጣይ ያለው ትውልድ ቀደም ሲል ያሉ አባቶቻቸው ሲያከብሩት የነበሩትን ወግና ስርዓት ይዞ ለቀጣይ ጄኔሬሽን ነው። ሁለተኛ ደግሞ ይህ ባህላዊ ስነ ስርዓት የትውውቅም ነው፣ የአንድነትም ነው፣ የጥንካሬም ነው፣ የመከባበርም ነው። ብዙ ፋይዳ ስላለ የዚህ አይነት ባህል ዘመን ተሻጋሪ በመሆኑ ይህ ትልቅ ፋይዳ አለው ብዬ ነው የሚያምነው። በኔ በባህላዊ የምርቃት ስነ ስርዓቱ ላይ ከተሳተፉ ተሳታፊዎች መካከል ዶክተር ታምራት ይመኑና አቶ በለጠ አባይኔ በሰጡት አስተያየት የተራራቁ ሰዎችን ለማቀራረብ ቅምና ቁርሾን ይቅር ለማለት ብሎም እንደ ሀገር ባሉ የሰላምና ልማት ጉዳዮች ላይ ለመምከር ቤተሰባዊ ግንኙነቱ ያለው ፋይዳ ከፍተኛ መሆኑን ገልጸዋል። በዚህ አካባቢ ላይ አንድነትን፣ ልማትን፣ መልካም የሆነ ግንኙነት በቤተሰብ መካከል እንዲሆን በመፈለግ ነው ይሄንን ፕሮግራም ያዘጋጀ ነው። አባቶቻችን ያስቀመጡን ምረቃውን ከተመረቅን በኋላ ተወላጅን በማስተባበር ሌሎችንም ጨምረን ለአካባቢው የውሃ እጥረት አለ፣ በአካባቢያችን የመብራት ችግር አለ፣ የኔትወርክ ችግር፣ እነዚህ ነገሮችን አስፈላጊ ነው ልማቶችን ተወላጅን በማስተባበር ሌሎች ልማቶችን ለመስራት ያውኛ እቅድ አውጥተን እንቀሳቀሳለን ብለን ነው። እንደ ሀገር የተጀመሩ ልማቶችን በመደገፍ ረገድ የተወላጆቹ ሚና ከፍተኛ እንደሆነም አስተያየት ሰጪዎቹ ጠቁመዋል። በስነ ስርዓቱ የተገኙት በሀዲያ ዞን የአንሌሞ ወረዳ አስተዳዳሪ አቶ አማኑኤል አባሙ በበኩላቸው ከቀድሞ አባቶችና ከሀገር ሽማግሌዎች የተቀበልናቸውን መልካም እሴቶች በማጠናከር በህዝቦች ዘንድ አንድነት፣ ፍቅርና መተሳሰብ እንዲሰፍን መሰል ባህላዊ ዝግጅቶች ከፍተኛ ሚና እንዳላቸው ተናግረዋል። የትኛውንም ልማት ለመስራት ቅድሚያ የሰዎች የሐሳብና እንዲህ ትውውቅ አንድነት በጣም ወሳኝ ነው የሚሆነው። ሰው አብሮ መኖር አብሮ መተሳሰብ ካለበት አካባቢ ላይ በጥሩ ሁኔታ መኖር በጣም ወሳኝ ነው የሚሆነው። ወጣቱ ይሄንን አባቶቻችን ያቆዩትን እንደዚህ ባህላዊ ዳኝነትን፣ እርቅን ትልቁ በሰላም እሴት ላይ የሚሰራ ስራ ነው የሚሆነው። ከዚህ አኳያ ይሄ እንደኛም አካባቢ በዚህ ቤተሰብ ላይ ያለው ምርቃት ለሌላም በጣም ሞዴል የሚሆን ነው። ይህን የመሰለውን ድንቅ ባህል ለሰላም እሴትና ለሀገር ግንባታ ማዋል ይገባል ብለዋል።